ሰላም ሰላም ምርጦቻችን ሰላማችሁ በያላችሁበት ብዝዝም ይበል። ዛሬ በራሴ ስራ መጥቻለሁ። ትንሽ ለእህቶቼ ለመዳም ቅመሞች አንዳንድ ነገር ልንገራችሁ። ትንሽ እንደው ማስተማሪያ ከሆነ ማለት ነው። እንደ ማንኛውም ሰው የዛሬ 15 ዓመት ኮንትራት መጣው። ከዛ አንድ ሴት ቤት ገባሁና ለ5 ዓመት ኮንትራት ቤት ሰራው። ከዛ ሲሰራ ያገሩ እንደምታውቁ ሴት ጦርነት ነበር በወቅቱ ማለት ነው። ተነሳ ሌላ ሀገር ሄደች ተሳፈረ። ከዛ ለቀቀችኝ ሴት ጋር ማለት ነው። ከዛ ስትለቀኝ የድል ሆኖ ያጋጣሚ ሆኖ አንድ ኢትዮጵያዊ እዚህ ቦታ ከፍታ የምትሰራ ነበረች እዚህ ማለት ነው። አንድ ኢትዮጵያዊ ባላ የውጭ ሀገር ዜጋ ነው፣ ባላ አሜሪካዊ ነበረ። ከዛ አጋጣሚ እሷ ቀጠረችኝ። ከዛ ስሰራ ለ5 ዓመት እንደሰራው ባላ ተያዘባት። በዚህ በሀገሪቷ ባለ ጦርነት ምክንያት ማለት ነው። ባለ ተያዘ ለ5 ዓመት ይመስለኛል። እሱም እንትን አለ እስር ቤት ተቀመጠ ማለት ነው። ከዛ ከሷ ጋር ስንሰራ ያው እሷም እንደ ቤት ማንም የላትም ነበር አጋጣሚ እዚህ ማለት ነው። የቅርብ የምትል ሰው የላትም። ከዛ አጋጣሚ ባልየው ከእስር ቤት እንትን ይልና የሆነ ከፍሎ ከመንግስት ጋር ንክኪ ነበር ይመስለኛል። ገንዘብ ይከፍልና ይወጣል። እንደው ወደ ቤት አልመጣም፣ ወደ ሌላ ሀገር ነበር ሄደ ማለት ነው። እና ተነሳ ምን ታደርጋለች እቺ ሴት? እግዚአብሔር ይባርካት። እግዚአብሔር ቤት እንዲበኩል እንደሚያክላችሁ አታውቁም። እንጀራ ማለት ቤት እንደምወጣላችሁ አታውቁም። እና በዚህ ሴት ምክንያት ያው እዚህ ቦታ ደርሻለሁ። በጣም ብዙ ቦታ ነው ያለ። የሰርግ ቦታ አለ። ይሄ ዋና ቦታ ነው። ዋናው ይሄ ለቁርጥም ይሄ ውሃ ሙቅ ውሃ ነው። እንዲህ ስገባ በጣም ነበር የሚሞቀው። ስገባ ግን እየቀሰቀሰ ተወኝ። ለቁርጥማት ለተለያዩ በሽታ ሙቁ ውሃው ያውጣል ማለት ነው። እዚህ መጥተው ይዝናናሉ አረቦቹ፣ የተለያየ ሰው ማለት ነው። እዚህ መጥተው ዋኝቶ ዋና ይዋኙና ሌላ የተዘጋጅበት ቦታ ደግሞ አለ። ያው የምን እንደምታውቁ ነው። ብዙ ሰው ይቅማል። ብዙ ሰው ጫት ነው የሚቅመው እና ተሰብስቦ ይቅሙ ነበረ። ከዛ በቃ እና እንትኑ ላይ ይገባሉ። ዋንተ ሄዳሉ ማለት ነው። ይቅርታ ለድምፅ እንትን ያው እዚህ ጋር ዋሩ ስለሆነ ነው። እና ወደ አጭሩ ቦታ የምነግራቸው ብራችሁን ምን ለማንፈልግ ግን ገንዘባችሁን አትስጡ። ለማንም የምሰጡት ለደከመ ሰው እንትን ለሌለ ሰው፣ ለበሽተኛ፣ ለታመሙ፣ አራስ ለሆነ ህፃን ልጅ ያለ ሰው፣ ለሽማግሌ፣ ለአሮጊቶች አቅም ስለሌላቸው የመስራት ለነሱ ብረዳቸው እግዚአብሔር ራሱ በረከት ያመጣል። የስራችሁ ውጤት ማለት ነው። እና የመዳም ቅመሞች አንዳንዴ ቢዘና በሉ። እግዚአብሔር እናንተ ይስጣችሁ፣ የኔ እድል ለእናንተ ይስጣችሁ። እቺ በዚህ ሴት ምክንያት ያው እዚህ ቦታ ደርሻለሁ። በሚቀጥልም ብዙ ቦታ ያሳያችኋለሁ ማለት ነው። እና ወደ አጭሩ ስመጣ ባጭሩ እና እዚህ አሁን 2 ኢትዮጵያኖች አሉ። አንድ ቅንጥስ አለች እዚህ ከኔ ጋር የምትሰራ ማለት ነው። እና ሙሉ ወኪልና ስልክ ሰጥታኝ መሄደችው። ሙሉ ወኪልና በቃ የተሰራ በስልክ ምናምን እንገናኛለን፣ በወቅት በኢሞ በተለይ ነገር እንገናኛለን። እንደምታውቁ ሚዲያ ሞልቷላውን እንደዋወላለን። ከዛ ልጆቿ ማድረጉ እንትን ያለው ማለት ነው። በእምነት እግዚአብሔር እምነት ከባዳ እምነት ይስጣችሁ። እውነት እምነት ይስጣችሁ፣ የባዳ እምነት ይስጣችሁ። እና ባዳ እንዲታመር ሁሉ ንብረት በጣም ብዙ ንብረት ላይ ትንሹን ያሳያቸው እንዲገብቼ ለምን አላሳያችሁ ብዬ ነው። እና እግዚአብሔር ይመስገን እዚህ ቦታ ደርሻለሁ። እና በጣም ይሞቃል ታውቃላችሁ። ከቆያችሁ ራሱ ያፍናችኋል፣ እንትን ይላል፣ ትንፋሾቹ ጥር ይላል ማለት ነው። ምክንያቱም ሙቅ ውሃ ነው እየፈላል እንደምታውቁ በማብራት ነው የሚፈላ። እና እህቶቼ በርቱ። ለተለያየ ሰው ብር አትስጡ። ሰው ብር ከሰጣችሁ እኮ ሰው ይወዳል እኮ። ለምሳሌ ለወንድ ለወንድ በላን ይላሉ፣ ቤተሰቦቼ በላን ይላሉ። ብዙ ነገር ሰማለሁ በሚዲያ ማለት ነው። ግን እንዳልካቸው ለቤተሰቡን ካለምን እኮ በጣም ለሚያስፈልጋቸው ማለት ነው። በጣም ለሚያስፈልጋቸው በቅርቡ ደግሞ የተለያየ ቦታ አሳያችኋለሁ። በጣም ቆንጆ ቦታ ያለች እነሱ ቤተሰቦቻችን ግን ገደከመኝ ነው። ይህን ቦታ በጣም ባሳያችሁ ደስ ይለኝ ነበረ። እና ያው እንደምታውቁ ያው ወጣ ከዚህ እና ያደክማል ታውቃላችሁ፣ ልብ ያደክማል። እና እዚህ ከገባ የተወሰነ ደቂቃ ሆኗል። እና ሴትዮው እግዚአብሔር ባለችበት እንጀራ ይስፋ፣ ልጆቿ የተባረኩ ይሁን። የሰው እጅ አይኪ። በትንሽ ዓመት እኔ እዚህ ቦታ ደርሻለሁ። ይሄ ደግሞ ለምንድን ነው? ብር በመቆጠቤ ትጉ በመሆኔ
ትንሽም ትልቁም በማክበር እና ማንኛውም ደግሞ እምነት ነው። የሰው ልጅ እምነት ነው። የፈለገ እንትን ብል እምነትን የመሰል ነገር ሴት አምናኝ ያ ሁሉ ነገር ጥላ ሄዳለች። እዛ ጋር ደግሞ እንትን ብላችሁ መስዋዕት ወደዛ ጋር ማለት ነው። እሱ ደግሞ ሌላ ጊዜ ማሳያቸው ይሄን ይመስላል። እና ብዙ ሰዎች በጣም ጊዜ ለምዝናና ቢመጡ እና እዛ ነው ማሻአላ ናቸው የመኖችና ከተማር ይፈልጋሉ ጭንቀት ምናምን የገባቸው ማለት ነው። እና ያው ቤተሰቦቻችን እባካችሁ በራችሁን ቆጥቡ። ላለ ሰው አትርዱ፣ እሺ። ምክንያቱም ከሰጣችሁ ምን አገባችሁ? ወንድም ቦል ይቀበላል፣ የተለያየ ሰው እኔም ቦል ብሰጡ ይቀበላለሁ። ምክንያቱም ብርና እብድ ባለቤት ነው የሚይዘው ስለሚቻያለ ማለት ነው። እብድም ባዳይዝም ባለቤት ነው የሚይዘው እንዳመሩ ማለት ነው። እና ምርጥ ሰዎች የመዳም ቅመሞች ተዝናኑ፣ ተታበው፣ አትጨናነቁ፣ ምግብ ብሉ። አረቦች ካላችሁ ነገር መንገራችሁ ነገር 5 ዓመት ከኖርኩት ውስጥ ማለት ነው። ሴትየው ግን ጥሩ ሰው ናት፣ በጣም ነው የምትወደኝ። ግን የሚገርማችሁ ነገር እህት ስበላ አትወድም። ሁሉም አረቦች ናቸው የሚገርም እንጂ እነሱ እሷ ብቻ ሳትሆን በቃ 24 ሰዓት ሲሰሩ ደስ የሚላቸው እነሱ ያችን ብሎ ነው የሚያስቡት። ስለዚህ እኔ እግዚአብሔር ብሎ እንደዚህ መልካም ሴት ኢትዮጵያዊ መውለድ ያጋጠመኝ እናንተን ደግሞ ብትታል እንጀራ ይስጣችሁ። ምርጥ ቤተሰቦቻችን ደከመኝ በጣም ልብ ያደክማል ወጣው ማለት ነው። እና ደስ እግሬ ምናምን በቃ በሽታ ወገብ እጅ ከተለያዩ በሽታ ብዙ ሰርታችሁ እጃችሁ ምናምን እዚህ ውስጥ ከገባችሁ ምንም አይነት እኔ በ15 ቀን በተለያየ ጊዜ እዚህ ቦታ ይመጣሉ ማለት ነው። ቢያንስ ምክንያቱም ሌላ ቦታ አላችሁ፣ ሌላ ቦታ አለ እዚህ ማለት ነው። የሰርግ ምናምን ስላለ ይሄ ዋናም የሚዋኙት የተወሰነ ሰው ነው። በጣም ብዙ እንትናሉ ማለት ነው። እና ምርጥ ቤተሰቦች የነገር ያወራውላቸው እንደምትቀበሉ ተስፋ አደርጋለሁ። እና በሌላ ፕሮግራም እንገናኛለን። ምርጥ ቤተሰቦቻችን ሰላማችሁ በያላችሁበት ብዙ ስትበል ለሁላችንም ልብ ሰጥቶ صوتي يا حبيبي ما ينطقش الا اسمك يعني لما كلامي كله يبقى بسيرتك يعني لما ابقى عايش مش شايف غير صورتك በሰነድ ነው ማለት ነው። ተፈራርመን ሙሉ ብናሰጣችሁ ማለት ነው። እስከመለስ ብላ በጣም ታሳዝናለች ብታው እና ባላ ብር ያለ ሰው ነበር። በጣም ብዙ ብር አለን እና እንደዚህ ነው ያለው። ምርጥ ቤተሰቦቻችን ሌላ ጊዜ የተለየ ቦታ እስከማሳያችሁ እናንተ ብዙ ባራ ደስ ይለኛል ግን ሌላ ቦታ እያሳያችሁ አንድ ቦታ